ሰላም ሰላም፣ እንዴት ናቸው? አለን ውድ የሻ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ መጥተናል። ይሄ ጨዋታ አላለፈበትም እንዴ? ዘንድሮም አለ እንዴ? ኧረ ቀስ በል ወይኔ፣ ለልጆቹ የምር ግን ለምንድን ነው ማለት እንደዚህ አይነት ጨዋታ? ልጁ ሊደፋ ነው፣ ልጁ ሊደፋ ነው። እሺ፣ እንደዚህ አይነት ጨዋታ የምትጫወቱ ልጆች ግን ለምንድን ነው የማታስቡት? ሐራም አለይኩም። እነዚህ በነገራችን ላይ ተማሪ ሳይሆኑ አይቀሩም፣ እንዲሁ ያስታውቃሉ። ቦታው ራሱ ያስታውቃል። ትምህርት ቤት ነው የሚመስለው። ያጋሰስ ይሄ ነጭ ለባሹማ ይጫወቱበታል። ዝም ብሎ ይሮጣል። ደግሞ ከነሱ እኩል አዋጥቶ ይሆናል እኮ። ያስወጡበት ነው። የምር ግን እኮ ድሮ ማለት አጭር ሰው ሲባል በፊት ላይ እንትን እድለኛ እንደነበረ ነው። የዚህ ነጭ ለባሹ እድልማ ወይኔ ነጭ ለባሽ መጨረሻ እድሉማ ጥምም ሲያሳዝን። በዛ ላይ ስሊፐር ነው ያደረገው። አሁንም ሊሮጥ ነው። ሐራም ወላ ላጉርስ ይለዋል። ተንፋሽ አነሰው። በባዶ ሆዱ እየሮጠ ኬት ያምጣና የተንፍስ። እንዲህ ደረሰው አልደረሰው ውስጡ ላይ ስላለ ይሄ በቃ አሁን ደርሰኛል የሚለው ነገር ውስጡ ላይ ስላለ እጁ ምን እንደወጣ አላየውም። በቃ መራመድ ጀመረ። እሺ አልደረሰውም። በቃ ቆመ። ሐራም ወላ ሐራም። መራመድ ጀመረ። አያችሁት? ተስፋ ቆረጠ። ሁለቱ ነው እንጂ የሚጣጣሩት። ከልጁን እኮ ረሱት። ሐራም ወላ። በየትኛው ኦክሲጅን ይሮጥ? እንደዚህ አይነት እድል ገጥሟችሁ ያውቃል? ምን ድርቅ ግግም እድሉ ግግም አለበት። በጣም እንትን ከማለቱ የተነሳ ጭራሽ አጎንብሶ ወሬ ማውራት ጀመረ። አልደረሰውም። ዋላ ለምን ግን ተራችሁን አትሰጡትም? አንድ ተራ አትለቁለትም? ሳይኮርስ ደረሰ። ይሄ ምንድን እየበረረ ነው እንዴ? በክንፍ ነው እንዴ? ሐራም ወላ። በዚህ ልክ ተጨክኖበታላችሁ እንዴ? አልደረሰውም። ወላ ያስኮረሰው።
አንድ ጊዜ እንኳን አያጎርሱትም እንዴ አጋስስ? ወላ ደረሰው። አንድ ጊዜ ደርሶታል። አያችሁት? እስካሁን እነሱ ለበሉት የበሉት እሱ አንድ ጊዜ ያነሳው ይሆናል። በሁለቱም እጅ ነው ማንሳት የነበረበት። በሁለቱም እጁ አውጣው። ልፋ ሲልህ ከነሱ ብር